ዩኤስ ኤምባሲ ስትገቡ ኤግዛክትሊ ምን እንደሚያጋጥማችሁ ይዛችኋቸው ልትሄዱ የሚገቡትን መርሳት የሌለባችሁ ዶክመንቶች፣ ሪጀክት ላለመደረግ በፍጹም ማድረግ የሌለባችሁና ቪዛ የማግኘት እድላችሁን ሊጨምሩ የሚችሉ መንገዶች ሼር አድርግላችኋለሁ። ሰላም እንዴት ናችሁ? አቤል እባላለሁ። ይሄ ውጭ ሀገር መሄድ የምትችሉባቸውን የተለያዩ መንገዶች ሼር የምናደርግበት ቻናል ነው እና ዛሬም ዩኤስ ኤምባሲ ከመግባታችሁ በፊት ኤክስፔክት ልታደርጓቸውን የምችሉትን ነገሮች ከኤክስፒሪየንስ በዲቴይል ነግራችኋለሁ። ከአንድ ዓመት በፊት የቱሪስት ቪዛ ወይም ቪዚት ቪዛ አፕላይ ለማድረግ ገብቼ ነበር እና ከመግባቴም በፊት ብዙ ስለ ዩኤስ ኤምባሲ የሰማኋቸው በጣም ብዙ ነገሮች አሉ። ሹር እናንተም ብዙ ነገር ሰምታችኋል። ግን የተነገረኝና ስገባ ያገኟቸው ነገሮች ኮምፕሊትሊ ዲፍረንት ናቸው። ስለዚህ የኔን ኤክስፒሪየንስ ያው ከኔ ፖይንት ኦፍ ቪው እዛ ስትገቡ ኤምባሲ ምን እንደሚያጋጥማችሁ በዲቴይል ነው የምነግራችሁ። ኤምባሲ ስትደርሱ ኖት የምታደርጉት ነገር መጀመሪያ ሰልፉ ነው። በጣም ብዙ ሰው ነው ያለው። በጣም ረጅም ሰልፍ ነው ያለው። ምን ያህል ሰው በቀን ውስጥ እንደሚያስተናግዱ ስታውቁ አንደርስታንድ ታደርጉታላችሁ። ኢንተርቪው ዋይ 3 ደቂቃ 5 ደቂቃ የሚፈጀው ምክንያቱም ሁሉንም ሰዎች አንድ ላይ አኮሞዴት ለማድረግ እየሞከሩ ነው። ሰው መጀመሪያ በር ላይ ስትደርሱ 4 ዶክመንቶች ነው የምትጠየቁት። አንደኛ ዲኤስ 160 የሞላችሁበት ፎርም ኮንፈርሜሽን ፔጁን ይጠይቋቸዋል። ሁለተኛ አፖይንትመንት ያስያዛችሁበትን ኢሜይል ቀንና ሰዓቱን የሚገልጸውን ኢሜይል ማለት ነው። ሶስተኛ ፓስፖርት፣ አራተኛ ደግሞ ፎቶግራፍ። እነዚህን 4 ዶክመንቶች ነው በር ላይ ስትገቡ አፖይንትመንታችሁ ከመድረሱ 30 ደቂቃ በፊት እንደደርሱ ሪኮመንድ አደርጋችኋለሁ እና እንደደረሳችሁም በር ላይ እሱን ዶክመንት እንዳላችሁና እንዳሌላችሁ እያጣሩ ነው የሚያስገቡት። ስለዚህ እነዚህን 4 ዶክመንቶች ፊት ለፊት ማቅረብ ይኖርባችኋል። ከውጭ ነው እነዚህን ዶክመንቶች ቼክ አድርገው የሚያስገቧችሁ። ወደ ውስጥም እንደገባችሁ ስቲል በጣም ጥቅጥቅ ብሎ ነው ሩሙ የምታዩት። እዚህ ቪዲዮ ላይ ፒክቸሩ ላይ እንዳስቀመጥኩላችሁ እንደ ባንክ ቤቶች ተደርድረው ነው ቪዛ ኦፊሰሮቹ የሚቀመጡት ከመስታወቱ ጀርባ ማለት ነው እና ከሱ ፊት ለፊት ነው ራንደምሊ ሰልፍ የሚያስይዛችሁ ሰው ኤኒ መስኮት ሊደርሳችሁ ይችላል እና እየቀረባችሁ ስትመጡ ሰልፋችሁ ላይ ፊት ለፊት ነው። ሰዎቹ ኢንተርቪው የሚደረጉት ሁሉም ነገር ይሰማል። ሪጀክትም አክሴፕትም ሲደረጉ እዛው ፊት ለፊት ነው እና እሱ ነገር ብዙ ሰዎች ኦፍኮርስ ነርቨስ ሊያደርግ ይችላል። ግን እዛ ጊዜ ብዙ ሳይ ስፔሻሊ ሪጀክት የሚደረጉት ሰዎች ምን እንዳደረጉ ነግራቸዋለሁ። አንደኛው አማርኛ ወይም እንግሊዝኛ ያስመርጧቸዋል። ኢንተርቪው ቪዛ ስታደረጉ ለምንም አይነት ፐርፐዝ ቢሆን በአማርኛ ይሆንላችሁ ወይስ በእንግሊዝኛ ተብላችሁ ትጠየቃላችሁ። የዛኔ እንግሊዝኛ በጣም ጎበዝ ካልሆናችሁ አማርኛ ብላችሁ መመለስ ትችላላችሁ። ኢዳዝ ማተር በትምህርት ሆነ በቪዚት ቪዛ ሆነ መመለስ አለባችሁ አማርኛ ይሆን ብለው። ግን አሁን ለምሳሌ በትምህርት ከሆነ የምትሄዱት በእንግሊዝኛ ነው ትምህርቱ። እንግሊዝኛ ብቃታችሁን ለማወቅ ቪዛ ኦፊሰሩ የሆነ ጥያቄ ሊጠይቃችሁ ይችላል። ስለዚህ የዛኔ ማወቅ አለባችሁ ኦፍኮርስ። ግን አሁን ለምሳሌ ቤተሰብ ለመጎብኘት በቪዚት ከሆነ የምትሄዱት ግን እንግሊዝኛ ማወቅ ግዴታ አይጠበቅባችሁም። ስለዚህ ካላወቃችሁ እንግሊዝኛ በእንግሊዝኛ ይሁንልን አትበሉ። በአማርኛ ኢንተርቪው ማድረግ ትችላላችሁ። አሁን እዛ ሰዎች አይቻሉ እንግሊዝኛ ሳይችሉ ግን በአማርኛ ካልኩኝ ያው ሪጀክት ያደርጉኛል የሚለው አስተሳሰብ ስላለ በእንግሊዝኛ ይሆንልኝ እና እንግሊዝኛውን ሲጠየቁ በደንብ አይመልሱም። ስለዚህ ይሄንን ሚስቴክ እንዳትሳሳቱ። ሁለተኛውና ብዙ ሰዎች የሚሳሳቱት ደግሞ ዲኤስ 160 ፎርም የሞሉትን የአፕሊኬሽን ፎርም በደንብ አያውቁትም። ዲኤስ 160 ፎርም ማለት ስለእናንተ ስለምትሄዱበት ፐርፐዝ ሁሉንም ዲቴይል ፐርሰናል ኢንፎርሜሽናችሁ ሁሉንም ዲቴይል የምትሞሉበት ፎርም ነው። ስለዚህ ለቱሪስት ቪዛ ይሁን ለኮንፈረንስ ይሁን ለቢዝነስ ይሁን ለትምህርት ይሁን ዲኤስ 160 ፎርሙ ሁሉም ሞልቶ ነው የሚገባው። ስለዚህ እሱ የተሞላውን ፎርም በደንብ ማታውቁት ከሆነ ኢንተርቪው ላይ ትቸገራላችሁ። ምክንያቱም ኢንተርቪዎቹም ሲጠይቋችሁ እሱን የሞላችሁትን ዲኤስ 160 ፎርም ነው እያዩ የሚጠይቋችሁ። ስለዚህ የምትናገሩት ነገር ከሞላችሁበት ጋር የማይገናኝ ከሆነ ሪጀክት ትደረጋላችሁ እና በራሳችሁ ከሞላችሁ በደንብ የሞላችሁበትን ሪቪው አርጋችሁ ፕራክቲስ አርጋችሁ ግቡ። ግን ሌላ ሰው ወይም ሌላ ኤጀንሲ ከሆነ የሞላላችሁ ምንድነው የተሞላልኝ ዲኤስ 160 ላይ ብላችሁ ሁሉንም ዲቴል መጠየቅ አለባችሁ ተዘጋጅታችሁ እንድገቡ ማለት። ስለዚህ አፕሊኬሽን ፎርማችሁን በጥንቃቄ ሙሉና ተዘጋጁበት። የሞላችሁበትን ፎርም ተዘጋጁበት ከኢንተርቪው በፊት እና እዛ ቪዛ ሲሰጣቸው ያየሁት ሰዎች ካላገኙት ሰዎች በጣም ኖቲስ ያደረኩት ሌላ 2 ዲፍረንሶች አሉ። አንደኛውና ሰርፕራይዝ ያደረገኝ አሁን ብዙ ሰዎች ዩኤስ ቪዛ ለማግኘት ትራቭል ሂስትሪ በጣም ኢምፖርታንት ነው ብሎ ያስባሉ። ግን እንደሚያስቡት አይደለም። ምክንያቱም ትራቭል ሂስትሪ ሰፖርት የሚያደርገው ሌላ ሀገር ከዚህ በፊት ሄዳችሁ ታውቃላችሁ። ስለዚህ እዛም ሀገር ሄዳችሁ ከተመለሳችሁ ወደ ሀገራችሁ ትመለሳላችሁ ማለት ነው። የኤስም ብትሄዱ ወደ ሀገራችሁ ትመለሳላችሁ ማለት ነው የሚለውን ነገር ነው የሚያሳያቸው። እና ትራቭል ሂስትሪ ዋናው ጥቅሙ ዩኤስ ከሄዳችሁ በኋላ እንደምትመለሱ ስለሚያሳምን ነው። ስለዚህ እናንተ በሌላ ሪዝኖች
ዩኤስ ከሄዳችሁ በኋላ እንደምትመለሱ ካሳመናችሁ ስቲል ቪዛ ልታገኙ ትችላላችሁ ያለ ትራቨል ሂስትሪ። እና አንድ ቤተሰብም ያለ ትራቨል ሂስትሪ 5 ናቸው። እናት አባትና 3 ልጆቻቸው አንድ ላይ ቪዛ ሲሰጣቸው አይቻለሁ። ትራቨል ሂስትሪም አልነበራቸው እና አንደኛው ሪዝን ቪዛ ኦፊሰሩን ኮንቪንስ ያደረገበት ምክንያት ኤጁኬተር ናቸው ፋሚሊው። እናታቸውም አባታቸውም የተማሩ ናቸው። ያው ሲጠየቁም የተማሩትን ነገር ተናግረዋል። ልጆቻቸውም እንደዛው 2ቱ ዩኒቨርሲቲ ተማሪዎች ናቸው። አንደኛው ኦልሬዲ ግራጁዌት ያደረገ ነበር እና የእንግሊዝኛ ቋንቋ ብቃታቸውም በጣም አሪፍ ነበር። ስለዚህ ቪዛ ኦፊሰሩ ሲጠይቃቸው ቶሎ ቶሎ ነው የሚመልሱት እና ሲመልሱም ፈገግ እያሉ እየተጫወቱ ምንም ነርቨስነት አይነት ነገር ስሜት ምንም አይታይም ፊታቸው። ቪዛ ኦፊሰሩም ቲንክ የሚያደርገው ያው ኤጁኬተድ ናቸው ከቤተሰቦቻቸው ጋር ነው የሚሄዱት እዛ ሄደው ይቀራሉ ብሎ ለማሰብ በጣም ከባድ ነው የሚያደርገው። ስለዚህ ቪዛ ማግኘታቸው ኢት ሜክ ሴንስ። እናንተም እንዴት ነው ቪዛ ኦፊሰሩን ዩኤስ ከሄድኩ በኋላ እንደምመለስ ኮንቪንስ የማደርገው? ምንድን ነው ኢትዮጵያ ያለኝ ነገር ታይሶች ምንድን ናቸው? እና ምንም ትራቨል ሂስትሪ ከሌላችሁ ደግሞ የእንግሊዝኛ ብቃታችሁ በጣም ያግዛችኋል። እና የሁሉም ኬዝ ሰው በሰው ይለያያል። ስለዚህ ፎከስ ማድረግ ያለባችሁ ዩኤስ ከሄድኩ በኋላ እመለሳለሁ ብዬ እንዴት ነው ቪዛ ኦፊሰሩን ላሳምነው የምችለው? ሜቢ በንብረት ይሆናል፣ ሜቢ ባላችሁ ቢዝነስ ሊሆን ይችላል፣ ሜቢ ትራቭል ላይ ባላችሁ ኢንቱዚያዝም ሊሆን ይችላል እና ኢንተርቪው ላይም ቶሎ ባላችሁ የኮሚኒኬሽን ብቃት እና ፕሪፓሬሽናችሁ ሊወሰን ይችላል። ስለዚህ እንዴት ዩኤስ ሄጄ መመለስ እንደሆነ ሀሳቤ እንዴት ኮንቪንስ አደርገዋለሁ ብላችሁ ነው ፕሪፔር ማድረግ ያለባችሁ ከመግባታችሁ በፊት። እና ያው ሁለተኛውና በጣም ኦብቪየስ ነገሩ ኮንፊደንስ ነው። እና ኦፍኮርስ ኮንፊደንስ ላሰጣችሁ የሚችል ነገሮች በጣም ብዙ ነው ያሉት። ስፔሻሊ ዩኤስ ኤምባሲ በጣም ከባድ እንደሆነ፣ ኢንተርቪያቸው ምንም ያለ ምክንያት ሪጀክት እንደሚደረጉ እንደዚህ አይነት ኢንፎርሜሽኖች ነው የሚደርሷችሁ እና እሱ ኦፍኮርስ ነርቨስ ሊያደርጋችሁ ይችላል። ግን የሆነ ነገር ላይ ኮንፊደንስ መሆን የምችሉት ያንን ነገር ደጋግማችሁ ስታረጉት እና በደንብ እንደምታውቁት ስታውቁ ነው ኮንፊደንስ ሊሆን የምትችሉት። ቪዛ የመሰጠት እድላችሁን በደንብ የምትጨምሩት አፕሊኬሽናችሁ ላይ በደንብ ፕሪፔር አድርጋችሁ ስትገቡ ነው። ስለዚህ እንዳልኳችሁ ዲኤስ 160 ፎርማችሁን በደንብ አድርጋችሁ ፕሪፔር ማድረግ አለባችሁ። እሱም ብቻ ሳይሆን ስፔሻሊ ከዚህ በፊት የኤምባሲ ኢንተርቪው ኤክስፒሪየንሱ ከሌላችሁ ኢንተርቪውን በደንብ ፕራክቲስ ማድረግ አለባችሁ። ከሆነ ሰው ጋር በእንግሊዝኛ ከሆነ የምታደርጉት በእንግሊዝኛ ፕራክቲስ ማድረግ አለባችሁ። በአማርኛም ከሆነ ኢንተርቪው ኳሽኖቹን በደንብ ፕራክቲስ አርጉ። ተለማምዳችሁ ነው መግባት ያለባችሁ ኮንፊደንሳችሁ እንዲጨምር ማለት እና እነዚህም ፖይንቶች ብቻ ዛሬ ያነሳናቸው ፖይንቶች ብቻ በደንብ ተዘጋጅታችሁ ከገባችሁ ቪዛ የማግኘት እድላችሁ በጣም ይጨምራል። ኔክስት ታይም ደግሞ በደንብ በሰፊው ሊጠየቁ የሚችሉትን ጥያቄዎች ኢንተርቪው ኳሽንስ ለብቻው ረዘም ያለ ቪዲዮ ሰራላችኋለሁ። ኤኒ ጥያቄ እዚህ ቪዲዮ ካላችሁ ኮሜንት ላይ አስቀምጡልን እና ይሄ ቪዲዮም ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ።